እንኳን እንቁጣጣሽ እንኳን ደህና መጣሽ። በየጊዜያቱ በየቤታችን አላስፈላጊ የተባሉ የሚወገዱ አልባሳት የሃይላንድ ፌስታልና ስንቶቻችንን እነዚህ አላስፈላጊ ናቸው ብለን ከቤታችን ያስወጣናቸው እቃዎች ዳግም ህይወት ዘርተው ሌላ መልክ ይዘው ቤትን ከማስዋብ ባለፈ መገልገያችንና የገንዘብ ምንጫችን መሆን እንደሚችሉ የምንረዳው? ገና ከመጀመሪያው የጥበብ ስራዎቿ ጀምሮ በተለያዩ ቴክኒኮች ማለትም ቅርጻ ቅርጾች፣ የህትመት ስራዎች፣ ተለጣጥፈው የሚሰሩ የጥበብ ስራዎች እንዲሁም የዘይት ቀለም ስዕሎች የሰውን ምስል ፍንትው አድርጋ በመሳል የተዋጣላት ሆና የብዙሃንን ቀልብ ስባለች። ቱርካዊቷ አርቲስት ዴኒዝ ሳግዲቼ ዴኒዝ እንደ አውሮፓውያን አቆጣጠር በ1982 በመርሲን ቱርክ የተወለደች ሲሆን አያስፈልግም ብለን እደጅ ከጣልናቸው ቆሻሻ ጨርቃ ጨርቆች፣ የአልባሳት ዚፖች፣ ሌዘሮች፣ አዝራሮች፣ ከተጣሉ የኮምፒውተር ክፍሎች፣ ከፕላስቲክ ከረጢቶች እንዲሁም ማሸጊያዎች፣ ከሃይላንድ ክዳኖች፣ ከወረቀቶች፣ ከኤሌክትሪክ ገመዶች፣ ሽቦዎች በአጠቃላይ አካባቢ በካይ ናቸው ብለን ከሚወገዱ ቁሳቁሶች አስደናቂና ትርጉም የሚሰጡ ምስልን በመስራት እውቅናን አትርፋለች። ይህንን ስራ ለመስራት ያነሳሳትን ጉዳይ ለተለያዩ መገናኛ ብዙሃን ስትገልጽ አባቷ የመስታወት ቤት ባለሙያ እንደነበር፣ አጎቷ ደግሞ በመስታወት ማምረቻ ድርጅት ውስጥ ዲዛይነር በመሆን ያገለግል እንደነበርና እንዲሁም አክስቷ ልብስ ሰፊ በመሆኗ በለጋነቷ ወደ ቤተሰቦቿ ድርጅት እየሄደች ከአባቷ የመስታወት ቤት ባለቀለም መስታወቶችን ስትሰራ ከአክስቶቿ ወርክሾፕ ወይም ደግሞ የመስሪያ ስፍራ ከጨርቃጨርቅ ቁርጥራጮች ቦርሳ በመስራት ትሸጥ እንደነበር በማስታወስ ትናገራለች። ዴኒዝ በ13 ዓመቷ አንድ የጂንስ ሱሪ ወዳ ለመግዛት የሚያስችል ገንዘብ በማጣቷ ያለቁ አልባሳትን በማሰባሰብና ወደ ቦርሳነት በመለወጥ ሽጣ ባገኘችው ገንዘብ የወደደችውን ሱሪ መግዛት እንደቻለች ታስታውሳለች። ከዚያን ጊዜ አንስቶም የተጣሉና አላስፈላጊ ተብለው የተወገዱ ቁሳቁሶችን በመሰብሰብ ትርጉም ያለውን ነገር በመስራት የተሻለ ገቢ ለማግኘትና ደስተኛ ሆኖ ለመኖር እንዳለመች ትናገራለች። ኢስታንቡል ከተማ ከሚገኘው ስቱዲዮዋ ውስጥ ሆና አርቲስቷ መስራት የምትፈልገውን የሰው ምስል የምታቀናብረው ቀልቧን የሳባትን ምስል ከኢንተርኔት መጀመሪያ በመፈለግ ነው። በመቀጠልም ምስሉን በመቆራረጥ አትማ 1 ሜትር ከ40 በ1 ሜትር ከ40 እርዝማኔ ባለው ቦርድ ላይ ትለጥፈዋለች። መስራት ያሰበችውን ምስል አእምሯ ውስጥ ደጋግማ በማሰብና ዲዛይን በማድረግ በብላክ ኤንድ ዋይት ፎቶግራፍ ታነሳዋለች። ይህንን ስታደርግ ስራዋ ልክ እንደ ፐዝል ጨዋታ እንደሆነ ታስባለች። ዴኒዝ ለመስሪያነት የምትጠቀምባቸውን ቁሳቁሶች እንደየፈርጃቸው ተለይተው የሚቀመጡበት ስፍራም አላት። ዴኒዝ እነዚህን እቃዎች የምታገኘው ከኢስታንቡል ቆሻሻ አሰባሳቢ ድርጅትና የግል ድርጅቶች ነው። ስራዎቿ በስፋት የኢስታንቡል ኤርፖርት ላይ እንደ አውደሪ ተሰቅለው ይገኛሉ። በዚህም የተነሳ ዓለም አቀፍ ተመልካችና የስራዋ አድናቂ እንዲኖራት አድርጓታል። ብዙ ተጓዦች ጊዜ ወስደው ስራዎቿን ለመረዳት ይሞክራሉ። እኒህ ስራዎቿን የሚመለከቱት የጥበብ አፍቃሪያን በርቀት ተመልክተው በቀለም የተሳለ የመሰላቸው ስዕል ቀርበው ሲያዩት ግን ከገመቱት ውጪ መሆኑን ይረዳሉ። ያኔም ባዩት ነገር እጅግ ይደመማሉ።
እያንዳንዱን ምስሎች የምታዘጋጀው በግሉ በማጣበቅ ነው። አንድን ስራ ለማጠናቀቅ ከ3 እስከ 6 ሳምንታት ይፈጅባታል። ዘመናዊ ሽሬ ስራን ለመስራት ካላት ጉጉት በመነሳትም የጥበብ ትምህርቷን በመርሲን ዩኒቨርሲቲ የጥበብ ትምህርት ክፍል ተከታትላለች።